የትግራይ ተወላጆች በትክክል የሚጠረጠር ወንጀል ይሰራል ተብሎ የታመነበት ወይ ካለው የሥራ ባህሪ ቢያዝ ቢታሰር ተቃውሞ የለኝም፣ እንደም ደጋፊ ነኝ። ነገር ግን በብዙ ቦታዎች ላይ ያልሆነ በጣም ስነልቦና የሚነካ ስራ እየተሰራ ነው። አንደኛ ነገር ትናንትና በግል በጎረቤት በድንበር በአጥር ገፋኝ የተጣሉ ሰዎች ዛሬ ቀን ጠብቆ ቤት ውስጥ ሽጉጥ አለ መድፍ አለ ምንም ሳይኖረው ማለት ነው። ፖሊስ ያስራል፣ ዳኛ ይለቃል፣ ዳኛ የዋስ መብት ይሰጣል። የዋስ መብት ቢሰጠውም መልሶ ፖሊስ ያስራል፣ ይግባኝ ይላል። ጠቅላይ አቃቢ ሕግ አያውቀው። እንዲያም የተከበሩ ዶክተር የጠቅላይ አቃቢ ሕግ ኃላፊ እዚህ ስላሉ እሳቸውም እንዲያውቁ ፈልጋለሁ። አቃቢ ሕግ በማያውቀው ሁኔታ ፖሊስ እንደፈለገ የሚያደርግበት ነገር አለ እና ይሄ ነገ ላይ ጥቁር ታሪክ ሊሆን ስለሚችል በትክክል የሚጠረጠር በትክክል ጥፋት አለው ተብሎ የታመነበት ትግራዋይ ስለሆነ ለምን ታሰረ አይደለም። ግን ዝም ብሎ በጅምላ የሚደረግ ነገር ግን ይሄ ትኩረት ያስፈልገዋልና እታች ያለው መዋቅር በደንብ እንዲያዩ ትፈልጋለሁ።